እነሱስ የሰው ቤት ማፍረስ ልማዳቸው ነው። ይብላኝ እንጂ ላንቺ ደግነት የሚመስል ተንኮላቸውን ማወቅ ተስኖሽ ተባብረሽ ቤትሽን ላፈረስሽው። ግን አንድ እውነት ልንገርሽ፣ ክረምቱም በጋውም ሲመጣ ነው የቤትሽ መፍረስ የሚታወስሽ። በበጋ ፀሐይ ሲያቃጥልሽ፣ በክረምት ዝናብ ሲደበድብሽ ያኔ ጥላ ትፈልጊያለሽ። ዞር ስቲ የቤትሽ ጣራ ከምሰሶ መናድ የተነሳ ፈርሷል። ተባበርሻቸው። በገዛ ቤትሽ ላይ ቤትሽን ሲያፈርሱ ተባበርሻቸው። በጋና ክረምት እንደሚመጣ ዘነጋሽ መሰለኝ። ያኔ ደግሞ ዝናብና ፀሐይ ሲመጡ ብቻቸውን አይመጡም። ጸጸት የሚባል ቤት ይሰሩልሻል። ይሄ የሁላችንም ዓለም ነው። ነገን ማየት የተሳነን ብኩኖች፣ በዛሬ አለመሳካት የምንሰናከል ስንኩሎች የሁላችንም